ሙሳኔ ዛሬም እንደተለመደው አንድ አጠር ያለች ቪዲዮ ይዤ መጥቻለሁ። በዚህ ቪዲዮ የምናየው ራውንድ አባውት ቴምፕሌት እንዴት አድርገን ራን ማድረግ እንደምንችል ነው። ሶ ከዚህ በፊት ግን ቶታሊ የራውንድ አባውት አይዲያ ምን ይመስላል ፕላስ ደግሞ ምን ነገር ነው የሚያስፈልገን የሚለውን እናያለን ማለት ነው። ሶ እዚህ ጋር አንድ የሰራሁት ራውንድ አባውት አለ። ስለዚህ ይሄ ራውንድ አባውት ቤዚካሊ ምን ነገሮችን ነው የያዘው የሚለውን መጀመሪያ እናይና እሱን ከተረዳን ቴምፕሌት ራን ማድረጉ በጣም ሲምፕል ነው የሚሆነው ማለት ነው። ሶ ይሄ ራውንድ አባውት እነዚህን ኦፍ ባረጋቸው እነዚህን ኦፍ ባረግ ይሄ ራውንድ አባውት አንደኛ ሜን ሮድ አለው፣ ዋናው ሮድ ማለት ነው። ሁለተኛ ነገር ደግሞ ክሮሲንግ የሚባል ሮድ አለው። ሶ እነዚህ ሁለት መንገዶች የሚገናኙበት ቦታ ነው ቶታሊ ራውንድ አባውት የምንለው ማለት ነው። በዚህ መልኩ ይሄን ራውንድ አባውት ካስቀመጥኩኝ በኋላ እዚህ አመጣና መኪናውን ሴሌክት አደርጋለሁ። ሌትስ ሴይ በውስጠኛው መንገድ ራይት ሳይድ ከዚህ ቀስ ብዬ መሄድ ነው የሚጠበቅብኝ ማለት ነው። እንደዚህ እንደምታዩት መኪናውን ያዞረዋል። ሶ ሌትስ ሴይ እዚህኛው መንገድ ላይ ከሆነ መግባት የፈለኩት ቀስ ብዬ እንደዚህ ጥፍስ አደረገው ስሙዝሊ እንደዚህ እንደምታዩት መኪናውን ያዞረዋል ማለት ነው። ሶ ይሄ መኪና ደግሞ በኢራ ስታንዳርድ መሰረት ኢራ ዲቪ4 2013 ሴሚ ቴሌራን ነው ማለት ነው። ሶ አሁን ቴምፕሌታችንን ራን ማድረግ እንችላለን። የሚያስፈልጉን ታርጌቶች አሉ እዚህ ጋር ኦኬ። ደን ይሄ አላይመንት አለ። ይሄ አላይመንት ጀስት ፎር ሆሪዞንታል ታርጌቲንግ ብቻ ነው የምጠቀመው። ይሄኛው ደግሞ የዋናው የኤጅ ኦፍ ሰርክል ነው። የዚህን ፕሮፋይል ደግሞ እዚህ ጋር ክሬት አድርጌያለሁ። ይሄ ማለት ኤጅ ኦፍ ሮድ ቪቪ የሚለው ማለት ነው። ሶ ይሄ ፕሮፋይል ጀስት ይሄኛውን እንዲነካ አድርጌ ነው ክሬት ያደረኩት። ወደ 5 አላይመንት ነው ያለን። አንደኛው የሜን ሮድ አለ፣ ሁለተኛ የክሮሲንግ፣ ሶስተኛው የኤፕሮኑ አለ፣ 4 የሴንትራል አይስላንድ እና አምስተኛው የዚህ የኤጅ ኦፍ ራውንድ አባውት ነው የሚኖረን ማለት ነው። ወክዌይ ሌፍት ኤጅ ኦፍ ወክዌይ ሌፍት ሌን ራይት ሌን። ከዛ ሪቢልድ ይሄን ካስፈለገ በደንብ አሪፍ አድርጎ እንዲታየን አንዳንድ ሜትር ማድረግ ይቻላል ወይ ደግሞ 0.5 ሜትር። ሶ እንደምታዩት አሁን በስሪዲ ብናየው እንደዚህ ነው መሆን አለበት ማለት ነው። እዚህ ጋር እቺ ለሴፍቲ 50 ሳንቲም ኦፍሴት የተደረገች ናት ማለት ነው። ሶ በዚህ በኩልም እንደዛው በዚህ መልኩ አሪፍ ይሆናል ማለት ነው። እንደዚህ ማየት እንችላለን። ሶ አሁን በትክክል ገብቷል። ሶ በዚህ መልኩ ነው ራውንድ አባውት ቴምፕሌት ራን የሚደረገው ማለት ነው። አሁን ኮሪደራችንን በዚህ መልኩ ራን አድርገን ጨረስን። ከዛ ኮንካትኔት አድርጌ ቼክ ማድረግ ነው የሚጠበቅብኝ ማለት ነው። አሁን የውስጡ ነው ይሄ ፖሊላይን ፔስት ላለው እንደምታዩት ክሎዝ በትክክል መጥቷል ማለት ነው። ሶ እንደምታዩት ኤሌቬሽን ታርጌት ስላደረግን ኤፕሮኑ በዚህ መልኩ ነው ክሮስ ፎሉ ቫሪ ያደርጋል እንደየ ኤሌቬሽኑ ማለት ነው። ሶ በዛሬ ቪዲዮ ላሳያችሁ ወደድኩት ይሄን ነው የሚመስለው። እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ማሰላማ